بسم الله الرحمن الرحيم بمجمريا سموتن بتاستواوقن سميا شيخ صالح عيسى مرحبا الشيخ صالح عيسى እንደዛውም كمان شيخ እንደቀሩ بتاسوقن የቁርአን ሸህ ሻሊት ይሞ የፊጭሳ አጅ የሻመድ የደራ የሙሐመድ ወሊ አባት ደግሞ የሳቸው ደረሳ ቁርአን ደግሞ ያቀራውባቸው የደራ ሰው ናቸው ደራ ሀገር የመጣው ሀጅ አብዱል ቃድር ይባላሉ እንደዛውም ደግሞ ከሙፍቲ ራያ እንደቀሩም ሰምት ከሻሃድ ከቢር እንደቀሩ ሰምተናል ነው ያቀራውትማ በሩጥሮ ተፍሲር ደግሞ ሻብዱል ጃሊል በሬዳ እዛ ቀርቼ ደግሞ ሻሃድ ከቢር ህኩኝ ቡኻሪን ቀራው የቀራው ፈን ሁላ በዛው ቀራው እሺ እንደዛውም ደግሞ ስለ ሼክ አብዱላህ አልሐራሪ ምን ታውቃላችሁ? አውቃለሁ በሙሉ አውቃለሁ ሀጅ ከቢር ደረሳው ነው እዚያ ሲቀሩ ኑረው እሳቸው ወጡ ነው የገባው በሙሉ በዓለም እየተሰማ ለእስልምና እንደሳቸው አድርጎ የታገለ የለም በሙሉ እናውቃለን እሳቸው የውሃብይ አጠፋለሁ በማለት ለዓለም አስተላልፈውታል አህባሽ ማለት ምን ማለት ነው ሀበሻ ነው ግን አህባሽ የሃይማኖት ስም አስመስለው ወሃብዮች ቢሮ አህባሽ ያለ የሚከተለው ሰው ነው የሚያሳደር እንደዛውም አንዳንድ ሰዎች ሼክ አብዱላህ አልሐራሪ አህባሽ የሚባል አዲስ ሃይማኖት ይዘው መጥተዋል ይላሉ የነን ይላሉ አህባሽ ማለትስ ምን ማለት ነው ሀበሻ አይደለም አህባሽ ጀመረ ነው የሀበሻ ሰው ተብለው ነው ስማ እሳቸው ስም የወጣውማ አህባሽ መተው የሚቀሩ ተብሎ ነው ፊት ስማቸው እንዲህ ነው የወጣ ለስድብ አይደል ሌላ ስም የለም አህባሽ ማለት የሀበሻ ሰው ነው እንደዛውም ደግሞ አንዳንድ ሰዎች ሼክ አብዱላህ አልሐራሪ አዲስ ሃይማኖት ይዘው መጥተዋል ቁማር ይቻላል ብለዋል አራጣ ይቻላል ብለዋል በስርቅ ይቻላል ብለዋል ምንም አንዲት የለባቸው አቂታባቸው ማየረ በዛይልም የሰማነው አሰማን እንዴ የጠላት ወሬ ብቻ እንጂ አንዲት የለችም አንዲት ሰጠን ይኑላ ተሰብስቦ ተማሪ ሆነ የመጣ የተማሪ ኮሌጅ የመጣ ጊዜ ለሁለት ሰነድ ወለ ስራት ለቃለ መንሻአ ማሻአ የኑላ ጋዜጣ አወጣ እያለ የወረወረውላ የተሳደበውላ መድረሻ ያለው ማሆን የመጨረሻው ደሊል የለው ያብደላ ወሃብይና ያብቻ ሁለቱ ላይ በቀር አሌላ መሻይም የለ ሌላ ሰው ማፋ ይገኝ ይህን እየተናገረ ሙላህን ሰው ጠፉ ሄደ ለሁለት ሰነድ ወልስናን ለቃለ መንሻአ ማሻአ ይችን ነገር አስከተብያስ ያጃዳትም ማለት እንደዛው ደግሞ እንደሰማነው ከሆነ ከሼክ አብዱላህ ጋር በተለያየ ጊዜ ቢሆንም ከአንድ ሼክ ቀርታቸዋል አንድ ሾቻችን አንድ ነው ማን ይባላል አሽከቤር አህመድ ቤት ሀገር ነው ያሉት የነበሩት ደዊ ናቸው አሸንቆይ ባጠገብ ሀጅ ከቢር ስለ ሼክ አብዱላህ የተናገሩት ነገር የለም ወይ ደረሶቻቸው ያዛን ጊዜማ በዚያን ጊዜ በደረስነታቸው ነው ወጨማ ቀር ሙፍቲ ራያ ጋር እኮ ነው ቀርተው ሙፍቲ ራያ ቀርተዋል አዲስ አሲራጅ ሙፍቲ ጅል የሚባሉ ነበሩ አዛማው ቀርተዋል ሁሉና ተደሳውታቸው አከበረ እንደዛውም ደግሞ ስለ ወሃቢዮች ምን ታውቃላችሁ የወሃቢያዎች ጀማሪስ ማን ነው አለማቸውስ ምንድነው መሐመድ አብዱል ወሃብ አልጀማሪ እዚያም በፊት አለ ኸዋሪጆች አሁን አራቦት ይበገዛ ኸዋሪጆች መካ አይቻለው የመካ ሰው ገንዘብ እንስተ በመሊዮን ተብዬ ነበር በመሊዮት እንስታሉኝ እኔ ምንም ይያል ሀጅ ላይ መጣው ገንዘብ ልፈልጋል መጣው ማልኳቸው እዚህ ደግሞ መጣው ገባው እዚያው ደግሞ አካባቢ ያሉት አምስት ስለወልና እስልምናውን እንብላበት እስልምናውን እናጥፋ እንብላበት ብለውኛል ይህንን ብለውኛል ሙላው ብለዋል ሰዎችም በዛህርም አሉ
ገንዘቡን እንብላበት እያሉ ግን መሆኑን እያወቁ እናንተ በመሊዮን እየከፈላችሁ እኔ በ6,000 እና በ5,000 እምከፍል ምንድነው ያልኳቸው ጊዜ መልስ የለም ብለው ነው ያዱ እዚህ ሰው ደግሞ ሰምቷቸዋል ሀገር ይህን ሲሉ እንዴት እየሆኑ እንግዲህ እየተሸሸገላቸው ነው በባህር ዳር ማኑ ወዛማ እየመጡ ለመኑ ነው ዝም ብለን እንብላበት እያሉ አንዳንድ ሰዎች ደግሞ ካለማወቅ የተነሳ ወሃቢያዎች አብረውን ይሰግዳሉ ይጾማሉ ስለዚህ ሙስሊሞች ናቸው ይላሉ ስለዚህ ምን ሙስሊምና ያላቸው እስልምና እናጠፋለን እያሉ እስልምና ያላቸው እንላለን ምን ብሎ ነው ቢሰግዱም ያላቸው እስላም አይደሉም እስላም የወሃቢያ እስላም የለው እስልምናው እናጠፋለን ብለዋል ሌላው ካፊር በየቤት ያለው ካፊር ምን አርጎናል ዝም ብሎ ለራሱ አረከፈለ ነው እነዚህ እስልምናው እናጠፋለን እያሉ እንዴት ዝም እንላቸዋለን እስልምና እናጠፋለን ማለታቸው ሰምተናል እንደዛው በወሃቢያ በመሐመድ ቢን አብዱል ወሃብ ላይ ረድ የጻፉበት ዑለሞች አሉ ሙላ الكتابችን ላይ ጨርሶ ያለው በሙሉ ነው ሷውጅም ሻምጅም ምን እንዳተቆጥሮ አይዘለቅም የወትሮ ኪታብ በየቤታችን ያለው አሁን ያንን ተንተና ሻርደላ አወጡልን እንጂ በየቤታችን አይተን ዝም ብለን ነው የምንኖር ቁርአኑን ሳይቀር በቆ ሸርሆን አወጥቶ እየተበላሸ በሙሉ ሰው ተጧጣል ዛሬ ቁርአኑና ተበላሽቶ ነበር መካ ደግሞ ኪታቡን ሁላ ተበላሽቶ አልገዛውም ዝም ብዬ ነው የመጣው እየተፋቀ ተፈቆ استغاث ያለው ያለው ላፈቀውታል እንደዛውም ደግሞ በመሐመድ ቢን አብዱል ወሃብ ወንድሙ ሱለይማን የሚባለው እሳቸው እየፈለጉት ያመለጠ ነው ግደሉ እያዘዘ አባቱም ግደሉልኝ ያለ መሐመድ ቢን አብዱል ወሃብ የመሐመድ አብዱል ወሃብ አባት እንደዛው ሙፍቲ መካ አህመድ ዘይኒ ደህላን በጊዜው የነበረው እሳቸውም ደግሞ አህመድ ምንላ የሀጅ የሻቸው ሸናቸው እሳቸው ደረሳና ቀሩ ሀጅ ከቢር ከሙፍቲ አህመድ ዘይኒ ደህላን አደላኔ አደረሰው ጋር ቀርተዋል ከሀጅ ከቢር ደግሞ ሼክ አብዱላህ ቀሩ ማለት ሼክ አብዱላህ ቀሩ ያቀራው እሳቸው እንግዲህ ያው ፊት ሳይገኑ እዚያው ተቀምጠው ይኖራል ሳይበረቱ ነው እሺ አሁን ደግሞ በመጨረሻ እንደ ሃይማኖት አባትነትዎት ለሙስሊሙ ኡማ በአጠቃላይ የምትመክሩት ምክር ከእስልምና እንዳይወጣ በጅህልና ከእስልምና እንዳይወጣ ወደ ኩፍርም እንዳይወድቅ የምትመክሩት ምክር ካለ ምክር ያው የምመክረው ነው ሌላ መጨመር የለም እኛ እንዳውን ልጆቻችን ልጆን ሁላ እንድንመለስ እነሱን እንዳወለሱናቸው እያሉ እዚያ ተደብልቀዋል የሚሉት ሰዎች ውሸት መሆኑን ነው ያው የወሃቢያ እምነት የሚከተሉ ሰዎች እንደነሱ ነው እምነት የተከፈረ ካፊር ነው እስላም ናቸው አጥተዋል እኔ ማስተላለፈው እስልምናውን እናጠፋለን ቀብሩን አውጥተን ጥላለን እያሉ ጆሮአችን ሰምቷል እንዲህ ያሉት ሰዎች እስላም ናቸው አንልም ቀብሩን ቆፍረን ነው የምናወጣ እያሉ መካ ድረስ ሰምቻቸዋለሁ የማንን ቀብር ነው እናወጣለን የነብዩን ቀብር ሰለላሁ የነብዩን ቀብር ነው እንፈልቅላለን ምን ቀብሩን የንጅፈት አውጥተን ሄደሽ ታልጣልነው እስልምናችን አልተስፋፋም ነው የሚሉት ይህን ድረስ እየተባለ ነው በመካ ምን አደረገ ጨንቆና ተከትለን መስገዱ እየከበደና ያኖርነ መካ ሙላ ያለው ያውቃል እንግዲህ እየተደበቀ ነው እስልምናውን እናጥፋ ተብሎ ቀብሩን ቆፍረን አውጥተን እንግሊዘት ይባላል እንግሊዝ ወዲህ ሲያወጣ ዛማ አመስገዱ ወዲና መስገድ ሲሳደቡ ወልዮቹን ላ ሲሳደቡ ነው የሚያመሹ የሚያድሩ ወልይ ሳብደል ቃደር ተላን ያ በነፍስ ያላገጠ ነው የሚያመሹ ይኑና ተናገሩ እስልምናው መሰደብ አይደለም
አብዱልቃድር ጀላል ያው እንዲህ እያሉ ነው። ታዲያ አሁን እንግዲህ ዓለም ይስማውና ይታወቀ። እኛ እኮ የምንናገረው መደበቁ ነው እኮ የሚሰማው ሰውላ የን አይሉም የሚል የለም። ሰምተናል ቁጭ ብለን ያቻቸዋለሁ። በእነሱ ደፍሮ የሚናገር የለም። የሚናገር ስላላለ ሁሉም አርጎ የሚናገር እንደዚህ አርጎ እሳቸው እንዳገለጡት አሁን እንደዚህ አርጎ ተጋልጦ ቢሆን ነው እስካሁን አይቀጥልም ነበር። ነገር ግን ደፋር ስለታጣ እንደነዚህ ውሽጣቸውን አውቀው እንደዘረጉት እሳቸው አብዱላህ አልሐረን እንደዘረጉት እንደዚህ ቢዘረጋ ነው እነሱም አይቀርቡም ነበር እንጂ ማንተም ያለን ግምናቶን ክፍረቱን መቼም እዚህ ሌላ ምን አላለም። እስልምና አላቸው ደግሞ አንልም። ምንም የዋህብይ እንዳው መንገድ የለው ገና እነሱ እንዳይጣላሉ ተብሎ እስልምና አለው ተብሎ ይወራል። አብሮ ሲስገድ ይባላል። ቢከተል እንደፈለገ እንዳ ኢማሙ ነው ማስከል በየመስጊዱ አውናላለን። እኔ ቤት ተዋልኩኝ ያሰግዳሉ ሰማለሁ ያሰግዳሉ አራዳ መስጊድ ያሰግዳሉ አሉ። ያው ዋናውን ጀማዓ ያሰግዱ ለብቻ የሚያሰግዱት ያን ሁላ ማስተላለፍ አለባቸው። እንዲያው ዝም ብሎ በየስፍራው ካፊር ኢማም ሆኖ ያስገድ ካፊር ኢማም ሆኖ ያስገድ እንግዲህ እንዲያው እንዲህ ሆኖ እንዳው መቼም ጉድ ነው። በገንዘብ መሆኑን እንወቅ። ገንዘብ እንዳይቀርብና የዛሬ 3 ዓመት የተናገርኩት ለይሉን ሁላ እንደዚህ ስናገር አድሬ ያ በየቤቱ ተደብቆ ቀርቷል። ይህንን ለሙላ አውሩ እስቲ በየቤቱ ያለውን ታገኙታላችሁ። በምን ተደበቀ በሩ ንግግሩም ጥቂት አይደለም። ለይሉን ሁላ አድሬ ሚራጅ ካጂራጅ አጣው አያ መብላት ይሻላል መውሊድ ለታረደው እያሉ የሚሉት ምንድን ነው? ሙላው ጀማ እንግዲህ ወሬው ምንድን ነው ባል ሐዲሱ መሽሁር አይደል? መሽሁር እኮ ነው። መሽሁር ማለት የነዚህ የሚያወሩት ሰዎች የነብዩን መውሊድ ብሎ ታርዶ መብላት አያ መብላት ይሻላል እያሉ የሚያወሩት ዓለም ሰምቶታል። የዝም የምንለው ምንድን ነው? አሁን እንደዚህ አሁንም ሁላ ተናግሬ ለአንድ ሰው ሳትወጣ ቀረች። ያው ለዓለም ቀርጧት ይቺ ተደበቀይበትን መጠየቅ አላችሁ እናንተ። እዚህ ቀደም እንደዚህ አይደል አንዋር መስጊድ ባጠገብ የተሰነበቱ ይህን ያህል ዓመት ብላችሁ ልትጠይቁ ትችላላችሁ። በየቤቱም ደግሞ ያለውን ልትጠይቁ ትችላላችሁ። እየተደበቀ ነው የተሆነው። እስካሁን ለሰጡን ቃለ መጠይቅ ምልልስ በጣም በአላህ ስም እጅግ በጣም አድርገን እናመሰግናለን።